ሰላም ጤና ይስጥልኝ በመላው ዓለም የምትገኙ የቻናሌ ተከታታዮች እንደምን አላችሁ? በያላችሁበት ሰላም ጤናና ፍቅር እንዲሰጣችሁ እየተመኘው ለዛሬ ይዤላችሁ የመጣሁት ዩኒት 4 ማይክሮ ኦርጋኒዝምስ ኤንድ ዲዚዝስ በሚል ርዕስ ነው። ለዚህ ቻናል አዲስ የሆናችሁ እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ሰብስክራይብ በማድረግ የደወል ምልክቷን ከተጫናችሁ እኔም መለቃቸው እንደዚህ አይነት በጣም ጠቃሚ መረጃዎች ይደርሷችኋል። ስለዚህ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ከዚህ ቻናል ጋር ደግሞ አብራችሁኝ ላላችሁ ለምታበረታቱኝ፣ ላይክ፣ ሼር፣ ኮሜንት ለምታደርጉልኝ ምስጋና የላቀ ነው። ከልብ አመሰግናለሁ። ቀጥታ ወደ ዛሬው ርዕስ ስንሄድ ዩኒት 4 ማይክሮ ኦርጋኒዝምስ ኤንድ ዲዚዝስ በሚል ነው ማለት ነው ይዤላችሁ የመጣሁት። የ9ኛ ክፍል ምዕራፍ 4 ስለ ረቂቅ ህዋሳትና ስለሚያመጡት በሽታ ነው የሚያወራው። ስለዛ በጥልቀት እናያለን። እስከ መጨረሻው አብራችሁን ቆዩ። ማይክሮ ኦርጋኒዝምስ አር ታይኒ ሊቪንግ ኦርጋኒዝምስ that are usually too small to be seen with the naked eye. They are organisms that can be seen with the aid of the microscope ይላል። ማይክሮ ኦርጋኒዝምስ የሚባሉት እዚህ ጋር እንደምታዩቸው የተለያዩ አይነት ማይክሮ ኦርጋኒዝሞች አሉ። እነዚህ ማይክሮ ኦርጋኒዝሞች በአብዛኛው በአይናችን ማየት አንችልም። እነዚህን ማይክሮ ኦርጋኒዝሞች ለማየት ማይክሮስኮፕ ያስፈልገናል። መጀመሪያ አካባቢ ስለ ማይክሮስኮፕ በደንብ አይተናል። የተለያዩ አይነት ማይክሮስኮፖች አሉ። ዋናዎቹ ላይት ማይክሮስኮፕ እና ኤሌክትሮን ማይክሮስኮፕ እንደሆኑ አይተናል። እነዚህ ማይክሮስኮፖች የግድ ያስፈልጉናል ማለት ነው፣ እነዚህን ረቂቅ ህዋሳቶች ለማየት እና ለመመራመር ማለት ነው ቤተሰቦቻችን። ስለዚህ ማይክሮ ኦርጋኒዝምስ የሚባሉት በጣም ረቂቅ የሆኑ ነገሮች ሲሆኑ በቀላሉ በአይናችን ማየት ስለማንችል እነዚህን ረቂቅ ህዋሳት ለማየት ደግሞ ማይክሮስኮፕ ያስፈልገናል ማለት ነው። እነዚህ ማይክሮ ኦርጋኒዝሞች ወይንም የነዚህ ረቂቅ ህዋሳቶች ጥቅም ምንድነው የሚለውን እና አድቫንቴጅስ ኦፍ ማይክሮ ኦርጋኒዝምስ ማለት ነው። some microorganisms play a major role in decay and recycling of nutrients in the environment. እነዚህ ማይክሮ ኦርጋኒዝሞች ምግብን ሊሆን ይችላል የተለያዩ ነገሮችን ኮምፖስት በማድረግ ፕላንቶች ያንን የበሰበሰ ነገር እንደ ምግብነት በመጠቀም ህይወት እንዲቀጥል ያደርጋል ማለት ነው። እዚህ ጋር እንደምታዩት ይሄ ፉድ ፕሮዳክሽን የተለያየ ምግብ ተመግበን የተረፈን ሊሆን ይችላል። ከአቅማችን በላይ ሲሆን በተለይ በእነዚህ በጣም ባደጉ አገሮች በብዛት ምግብ ይደፋል። በዚህ መልኩ ይደፋል። ይህንን የተደፋውን ምግብ በመውሰድ ኮምፖስት ይቀየራል ማለት ነው። ይሄን ወደ ኮምፖስት እንዲቀየር የሚያደርጉልን ደግሞ እነዚህ ማይክሮ ኦርጋኒዝሞች ናቸው። ወደ ኮምፖስት ከተቀየረ በኋላ ይሄ ኮምፖስት ለፕላንቶች እንደ አፈር በማገልገል ወይንም እንደ ማዳበሪያ በማገልገል እጽዋቶች በቀላሉ እንዲያድጉና ህይወት በዚህ መልኩ እንዲቀጥል ያደርጋል ማለት ነው። they are used in making foods such as እንጀራ፣ yogurt and cheese የመሳሰሉትን የተለያዩ ምግቦችንም ስንሰራ እነዚህን ምግቦች ለመስራት ያግዙናል ማለት ነው። ለምሳሌ እንጀራ ስንሰራ፣ yogurt አይብ ስንሰራ፣ ባለፈው አይተናል cheese ስንሰራ ማይክሮ ኦርጋኒዝሞች ያስፈልጋሉ ማለት ነው ቤተሰቦቻችን። in addition they are also used in production of alcoholic drinks such as beer, wine, ጠላ እንጠጅ። በቤታችን በባህላዊ መንገድ ጠላ እናዘጋጃለን፣ ጠጅ እናዘጋጃለን። እንደገና ደግሞ በፋብሪካ ውስጥ ወይን ሊሆን ይችላል፣ ቢራ ሊሆን ይችላል። በሚዘጋጅበት ጊዜ ወደ አልኮልነት የሚቀይሩልን ማይክሮ ኦርጋኒዝሞች ወይንም እነዚህ ረቂቅ ህዋሳቶች ናቸው ማለት ነው። ስለዚህ ሁሉ የነዚህ ረቂቅ ህዋሳቶች ጥቅም ነው። they are also important in biotechnology and genetic engineering። አሁን ሰዓት ላይ በተለይ በባዮቴክኖሎጂ በጄኔቲክ ኢንጂነሪንግ ባክቴሪያዎች ሊሆኑ ይችላሉ የተለያዩ ማይክሮ ኦርጋኒዝሞች ለምርምር የተለያየ ነገር ለመስራት እየተጠቀሙበት ስለሆነ በጣም አስፈላጊዎች ናቸው ማለት ነው። አስፈላጊ የሆኑትን ያክል ደግሞ ጉዳትም ያመጣሉ። what are the disadvantages of microorganisms የሚለውን ደግሞ ስናይ ጉዳታቸው ምንድነው የሚለው they can cause diseases to plants, animals and humans። በእጽዋቶች ላይ ሊሆን ይችላል፣ የተለያዩ እንስሳቶች ላይ ሊሆን ይችላል። እንደገና ደግሞ በእኛ በሰዎች ላይም ጭምር በሽታን ሊያመጡ ይችላሉ። they can also spoil and destroy food products። አንዳንዴ ደግሞ ምግቦቻችንንም ረጅም ሰዓት አቆይተን እንዳንመገባቸው በቀላሉ ያሻግቱብናል፣ ያበላሹብናል። ለዚህ ሁሉ የሚዳርጉን እነዚህ ማይክሮ ኦርጋኒዝሞች ይሄም ሌላ ጉዳት ነው ማለት ነው። and can be used as biological weapons። አሁን ሰዓት ላይ በተለይ በጣም አስፈሪ ነገር ነው። ሰውን ለማጥፋት እንደ biological weapons እንደ መሳሪያ ይጠቀሙባቸዋል። ይሄ በጣም አደገኛ የሆነ ነገር ስለሆነ ብዙ ጊዜ ብዙ ትልልቅ አገሮች ይሄንን ነገር በመቃወም ነው እንጂ በተለይ እነዚህ ማይክሮ ኦርጋኒዝሞች ለዚህ ጦር መሳሪያነት የሚጠቀሙበት ከሆነ
የሰው ልጅ በቀላሉ ሊያጠፉ ስለሚችሉ በጣም ከፍተኛ ጉዳት ያመጣሉ ማለት ነው። ስለዚህ እነዚህ ጉዳቶች ናቸው ማለት ነው። ቤተሰቦቻችን let's see types of microorganisms. there are different types of microorganisms. በጣም ብዙ አይነት ማይክሮኦርጋኒዝሞች አሉ። ለምሳሌ ባክቴሪያ አሉ፣ ቫይረሶች አሉ፣ ፈንጋይ፣ አልጌ፣ አራኪያ እና ሌሎች ማይክሮኦርጋኒዝሞች አሉ። በጣም ብዙ ረቂቅ የሆኑ ማይክሮኦርጋኒዝሞች አሉ። ከነዚህ ውስጥ የተወሰኑትን ማይክሮኦርጋኒዝሞች እኔ ማለት ነው። ባክቴሪያ ስናይ ባክቴሪያ are multicellular organisms with a much simpler structure than other organisms. እነዚህ ባክቴሪያዎች በጣም ትንሽ የሆኑ ሲንግል ሴል ኦርጋኒዝምስ ወይም ዩኒሴሉላር ኦርጋኒዝሞች ናቸው። ባክቴሪያ ሴል has many similarities and differences to animal and plant cells. እነዚህ ባክቴሪያ ሴሎች እንደምታዩቸው እጽዋትና ከእንስሳት ሴሎች ጋር የሚመሳሰል ነገር አላቸው። የዛኑ ያክል ደግሞ በጣም ብዙ ልዩነትም አላቸው ማለት ነው። ባክቴሪያ ሴል is made up of cytoplasm surrounded by a cell membrane. እጽዋትም ከእንስሳትም ሴሎች ጋር የሚያመሳስላቸው እጽዋትም ሴል የእንስሳትም ሴል የተሰሩት ከሳይቶፕላዝም እና ከሴል ሜምብሬን ነው። ስለዚህ ሴል ሜምብሬን እና ሳይቶፕላዝም አላቸው። ሁሉም እንስሳቶችም እጽዋቶችም ሴሎቻቸው ሳይቶፕላዝም አላቸው እና ሴል ሜምብሬን አላቸው። ይሄ ያመሳስላቸዋል ማለት ነው። ሌላው ደግሞ ባክቴሪያን ሴልን ከፕላንት ሴል የሚያመሳስለው ባክቴሪያል ሴሎች አንዳንዶቹ ሴል ዋል አላቸው። እዚህ ጋር እንደምታዩት ሴል ዋል አላቸው። ይሄ ቢጫው ሴል ዋል ነው። ሴል ዋል አላቸው። የእጽዋት ሴሎችም ሴል ዋል አላቸው። ይሄ ደግሞ እጽዋትንና ባክቴሪያን የሚያመሳስላቸው ማለት ነው። ሁለቱም ሴል ዋል አላቸው። እንስሳቶች ግን ሴል ዋል የላቸውም። ባክቴሪያዎች ሴልዋል ቢኖራቸውም እንስሳቶች ሴልዋል የላቸውም። ስለዚህ ይሄ ደግሞ የሚለይበት ሲሆን አሁንም ሌላ ልዩነት ምንድነው? ባክቴሪያል ሴልዋል የተሰሩት ከፔፕቲዶግላይካን ሲሆን የፕላንት ሴልዋል is made from cellulose. the bacterial cellwall differ from the plant cellwall because it's not made from cellulose. የፕላንት ሴልዋል የተሰሩት ከሴሉሎስ ሲሆን የባክቴሪያ ሴልዋል ግን የተሰሩት ከፔፕቲዶግላይካን ነው ማለት ነው። they have no nucleus and membrane bounded organelles. እነዚህ ባክቴሪያል ሴሎች ዩኒሴሉላር ኦርጋኒዝምስ ናቸው። ሳይቶፕላዝም እና ሴል ሜምብሬን ግማሾቹ ባክቴሪያዎች ሴል ዋል አላቸው ብለናል። they have a genetic material. this genetic material is not found in the nucleus. ኒኩለስ ውስጥ አይገኝም። ስለዚህ ኒኩለስ የላቸውም ማለት ነው ባክቴሪያል ሴሎች and do not have organelles surrounded by membrane. membrane bounded organelles የላቸውም ማለት ነው ባክቴሪያል ሴልስ። some bacteria have additional features such as flagella to move from place to place or protective structure called capsules. አንዳንድ ባክቴሪያዎች ደግሞ ቦታ ለመንቀሳቀስ የሚያገለግል እንደዚህ ጅራት የመሰለ ስትራክቸር ፍላጀላ አላቸው። ይሄ ፍላጀላ በማወናጨፍ ከቦታ በቀላሉ ለመንቀሳቀስ ያገዛቸዋል። በተጨማሪ ደግሞ አንዳንድ ባክቴሪያዎች ፕሮቴክቲቭ ኮት ከላይ በጣም ከሴልዋል በላይ እንደገና ሌላ ፕሮቴክቲቭ ኮት አላቸው። ይሄ ፕሮቴክቲቭ ስትራክቸር ካፕሱል ይባላል ማለት ነው። ባክቴሪያ have different shapes and sizes. ባክቴሪያዎች የተለያየ መጠንና ቅርጽ አላቸው ማለት ነው። በቅርጻቸው ስንላይ some are rod shaped. ይሄ ባሲለስ እንደዚህ ሮድ ሼፕድ የሆኑ ባክቴሪያዎች አሉ። ባሲለስ ሮድ ሼፕድ ባክቴሪያ ናቸው። some are round shaped. እነዚህ በሙሉ እንደምታዩዋቸው ራውንድ ሼፕድ ባክቴሪያ ኦር ስፌሪካል ሼፕድ ናቸው። ኮከስ፣ ዳይፕሎኮክስ፣ ስታፊሎኮከስ፣ ስትሬፕቶኮክስ የሚባሉት እነዚህ በሙሉ ስፌሪካል ሼፕድ የሆኑ የባክቴሪያ አይነቶች ናቸው ማለት ነው። ሌላው ደግሞ ስፓይራል ሼፕ የሆኑ እንደዚህ አይነት ስፓይራል ሼፕድ የሆኑ ባክቴሪያዎችም አሉ። ሌላው ደግሞ ኮማ ሼፕድ ወይንም ይሄ ቫይብሪዮ ኮሌራ ብዙ ጊዜ ኮሌራ በሽታ የሚያመጣው የባክቴሪያ አይነት ቫይብሪዮ ኮሌራ የሚባለው እንደዚህ እንደምታዩት ኮማ ሼፕድ ናቸው ማለት ነው። ስለዚህ በሼፓቸው የተለያዩ አይነት ባክቴሪያዎች አሉ። ሮድ ሼፕድ ባክቴሪያዎች አሉ፣ ራውንድ ሼፕድ ወይንም ስፌሪካል ሼፕድ፣ ሰማር ስፓይራል ኤንድ ሰማር ኮማ ሼፕድ አብሮ የሚባለው ኤግዛምፕል ነው ማለት ነው። and bacteria are found almost everywhere on the earth and are vital to the planet's ecosystem. ላይ ባክቴሪያዎች በተለያየ ቦታ everywhere almost ማለት እንችላለን ባክቴሪያዎች ይገኛሉ። some bacteria live under extreme conditions of temperature and pressure. አንዳንድ ባክቴሪያዎች በጣም ከፍተኛ ሙቀትን የመቋቋም አቅም ያላቸው ባክቴሪያዎች አሉ። አንዳንዶች ደግሞ በጣም ከፍተኛ ቅዝቃዜን በበረዶ ውስጥ የመኖር አቅም ያላቸው እንደገና በጣም ቀዝቃዛ በሆነ በውሃ ውስጥ መኖር የሚችሉ በተለያየ ቦታ ብቻ ባክቴሪያዎች በብዛት ኦልሞስት ማለት ይችላል we can found bacteria
ኦልሞስት ኤቭሪዌር በሁሉም ቦታ ባክቴሪያዎች ይገኛሉ ማለት ነው። በጣም ቀዝቃዛ ቴምፕሬቸርን መቋቋም የሚችሉ በጣም ሞቃት ቴምፕሬቸርን መቋቋም የሚችሉ የተለያዩ የባክቴሪያ አይነቶች አሉ ማለት ነው። the human body is full of bacteria and most of them are helpful የሁማን ቦዲ እንደምታዩት ሰውነታችን ባክቴሪያ ተሸክመን ነው የምንዞረው። እነዚህ ባክቴሪያዎች ደግሞ በአብዛኛው ለሰውነታችን ጠቃሚ ናቸው። ሌሎች ባክቴሪያዎች ወደ ሰውነታችን እንዳይገቡ ፕሮቴክት ያደርጉልናል። ስለዚህ እነዚህ ባክቴሪያዎች ለሰውነታችን በጣም አስፈላጊ ነው። ነገር ግን አንዳንዴ በሽታን መከላከል አቅም ያነሰ ከሄደ ወይንም ደግሞ በተለያየ ምክንያት ሰውነታችን አደጋ ከደረሰብን ከተቆረጥን ወይ የሆነ አደጋ ከደረሰብን እነዚህ ጠቃሚ ባክቴሪያዎች ወደ ሰውነታችን በመግባት አንዳንዴ ችግር ሊፈጥሩብን ይችላሉ። ነገር ግን እነዚህ አብዛኞቹ ባክቴሪያዎች በሰውነታችን ላይ የሚገኙት በጣም ጠቃሚዎች ናቸው ማለት ነው። some species of bacteria are pathogenic and causes diseases አንዳንዶቹ ባክቴሪያዎች ደግሞ በጣም ፓቶጀኒክ ናቸው፣ መርዛማ ናቸውና በሽታ ማምጣት የሚችሉ ናቸው ማለት ነው። ሌላኛው የማይክሮ ኦርጋኒዝምስ አይነት ቫይረስስ ናቸው። ቫይረስስ are microscopic infectious agents made up of a protein coat surrounding genetic material called DNA or RNA እነዚህ ቫይረሶች የሚባሉ ማይክሮስኮፒክ ኢንፌክሽየስ ኤጀንት ናቸው። በፕሮቲን ኮት እንደዚህ የተከበቡ ሲሆኑ ከውስጥ ጄኔቲክ ማቴሪያላቸው ዲኤንኤ ሊሆን ይችላል። ለምሳሌ ይሄን የምታዩት የኮሮና ቫይረስ ነው። በብዛት በተወሰኑ ሰዓታት ውስጥ ዓለምን ቤት ውስጥ ያስቀራ በጣም አስደንጋጭ የሆነ የቫይረስ አይነት ነበረ። የቫይረስ እንግዲህ አርኤንኤ ቫይረስ ነው። ጄኔቲክ ማቴሪያሉ የተሰራው አርኤንኤ ስለሆነ ኮሮና ቫይረስ ይዛን አርኤንኤ ቫይረስ፣ ኤችአይቪ ቫይረስም አርኤንኤ ቫይረስ ነው። የተለያዩ ቫይረሶች አሉ፣ ቫይረሶች አሉ ወይንም አርኤንኤ ቫይረሶች አሉ። እዚህ ቫይረሶች ጄኔቲክ ማቴሪያላቸው አርኤንኤ ሊሆን ይችላል ወይንም ዲኤንኤ በፕሮቲን ኮት የተከበበ ኢንፌክሽየስ ኤጀንቶች ናቸው። ቫይረስስ መስት ኢንቬድ ኤ ሆስት ኢን ኦርደር ቱ መልቲፕላይ ቫይረሶች ህይወት ካለው ነገር ውጪ ከሆኑ መባዛት አይችሉም። ህይወት የሌላቸው ነገሮች ነው የሚሆኑት። ህይወት ያለው ነገር ውስጥ ሲሆኑ ግን ህይወት ካለው ጄኔቲክ ማቴሪያል ጋር በመጣመር ራሳቸውን ማባዛት ይችላሉ። ህይወት ያላቸው ነገሮች መሆን ይችላሉ። ስለዚህም ነው አንዳንዴ ቫይረሶች ህይወት ባለውና በሌለው መካከል የሚገኙ ባውንደሪ ላይን ናቸው ተብሎም የሚወራው። ቫይረስስ አር ዘ ባውንደሪ ላይን ቢትዊን ሊቪንግ ኤንድ ነን ሊቪንግ ቲንግስ የሚባለው ለዛ ነው ማለት ነው። ምክንያቱም ህይወት ያለው ነገር ውስጥ ሲገቡ ብቻ ነው ራሳቸውን ሪፕሮዲዩስ ወይም ማባዛት የሚችሉት። ከሌለ ግን ግዑዝ ነው የሚሆኑት፣ ህይወት የሌላቸው ነገሮች ነው የሚሆኑት ማለት ነው። ቫይረስስ ካን ኮዝ ዲፈረንት ዲዚዝስ ቱ አኒማልስ ፕላንትስ ኤንድ ባክቴሪያ። ሌላኛው ደግሞ ፈንጋይ ካን ቢ ሲንግል ሴልድ ለምሳሌ ይስት ወይንም ይሄ እርሾ በመባል የሚታወቀው የፈንጋይ አይነት ሲሆን ይስት ወይንም እርሾ ሲንግል ሴልድ ፈንጋይ ነው። there are also very complex multicellular organisms such as molds ኛው ይስትስ ወይንም እርሾ የምንለው ሲሆን እነዚህ ለምሳሌ ዳቦ ላይ የተለያየ እንጀራ ላይ ሻግቶ የምናያቸው እነዚህ ሙልዶች ናቸው ማለት ነው። both yeasts and molds are extremely important as decomposers እነዚህ ሁለቱ decomposers ናቸው። they obtain their food from other dead or living organism ከዚህ ከዲኮምፖስት ራሳቸውን ምግብ ማግኘት ይችላሉ ወይንም ደግሞ ህይወት ካላቸው ነገሮችም ምግባቸውን ማግኘት ይችላሉ ማለት ነው። yeasትን ወይንም single celled organisms ስናይ they are single celled organisms which have a ኒኩለስ አላቸው እነዚህ ይስቶች ወይንም እርሾ የምንላቸው ማለት ነው። and have cytoplasm too cytoplasm አላቸው and surrounded by a cellwall አላቸው ማለት ነው። they reproduce by asexual reproduction known as budding እነዚህ ይስት የሚራቡት ወይንም የሚዋለዱት በአሴክሹዋል ሪፕሮዳክሽን ነው ማለት ነው። ይሄም ፕሮሰስ በዲንግ የሚባለው ሲሆን እንደዚህ እንቡጥ ነገር በማውጣት ፋይናሊ ኒኩለሱ ማይቶሲስ ይከፈላል። ከዛ በኋላ ራሱን ከተከፈለ በኋላ ይሄ ኒኩለስ ዳውተር ሴል ይፈጠራል ማለት ነው፣ ይስት ሴሎች። ሌላኛው ደግሞ ሙልድስ are made of minute tree like structure called hyphae ይሄ hyphae የሚባለው ዛፍ አይነት ይመስላሉ። hyphae are not made of individual cells rather they tubes እነዚህ ቲዩብ የመሰሉ ስትራክቸሮች ሲሆኑ each tube contains many nucleus እያንዳንዱ ቲዩብ ውስጥ ብዙ ኒኩለሶች ይገኛሉ containing cytoplasms and lot of nuclei ይላል። molds like yeasts reproduce asexually እንደ yeast በasexual reproduction ነው። however they do it by producing fruiting bodies containing spores not by budding ይላል። በasexual reproduction ቢራቡም እንደ yeast ሴል በበዲንግ ሳይሆን የሚራቡት ስፖር ፕሮዲዩስድ በማድረግ ነው። they have a fruiting bodies known as sporangium
ፍሩቲንግ ቦዲስ አላቸው። እነዚህ ሃይፌ ወይ ስፖራንጂዮፎር የሚባሉት ይሄ ስፖራንጂየም have a lot of spores። እነዚህ ስፖርስ ደንብ ሲደርሱ ስፖራንጂየሙን አፈንድተው በመውጣት ሌላ ሙልድ ሴል ፕሮዲዩስድ እንዲደረግ ያደርጋሉ ማለት ነው። ስለዚህ ሪፕሮዳክሽናቸው አሴክሹዋል ቢሆንም ስፖርን ፕሮዲዩስ በማድረግ ነው፣ በበዲንግ አይደለም እነዚህ ሙልድ ሴል የሚራቡት ማለት ነው። ቤተሰቦቻችን እንግዲህ ለዛሬ ስለ ማይክሮ ኦርጋኒዝምስ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ይሄንን ቪዲዮ ከወደዳችሁት ላይክ፣ ለሌሎች እንዲደርስ ደግሞ ሼር አድርጉልኝ። የትኛውም አይነት ሐሳብ አስተያየት ካላችሁ በኮሜንት መስጫ ላይ ብታስቀምጡልኝ በደስታ እቀበላለሁ። ቪዲዮን ወዳችሁ ፈቅዳችሁ ጊዜያችሁን ሰጣችሁ ስለምትከታተሉልኝ ከልብ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ።